የኢትዮጵያ ተምሳሌ በአዲስ አበባችን አገር እንድታድን ወገን በድምፃችን ዓለም አስደማሚ ፈጣን ነው ለውጡ ትልቅ ነው በትግልና ንብረቱ በሌላው ዓለም ተፈትኖ ውጤት ያላመጣ ነው ፍልስፍናችሁ የተባለው የአልፈርድባቸውም ፓርቲያችንም አይፈርድባቸውም የሩቅ ከውጭ የሚመጣ ብቻ ጥሩ ነው ከሚል ከድሮ ሐሳብ ከሩቅ ናፋቅነት የሚነሳ ሐሳብ ነው። የብልጽግና እሳቤ የመደመር እሳቤ አዲስ አበባ ላይ ለውጥ ያመጣ ነው። የኢትዮጵያ ገጠር ላይ ልማትን እያስገኘ ነው። ኢትዮጵያን ለውጦ ሲያበቃ የአፍሪካ ወንድሞቻችን ዓለም አቀፍ ማህበረሰብ ወደዚህ እየጎረፈ ተመክሮን እየቀሰመበት ነው ያለው። አዲስ አበባ የለውጥ ማዕከል እንደሆነች ያልተረዳ ነው አሁን የህብር ፓርቲ የሰነዘረብን ሐሳብ ከውጭ ብቻ ጥሩ ነገር አይመጣም፣ ከሀገር በቀልም ጥሩ ነገር ይመጣል። በሐሳባችን የምንመራ ከሌሎች ጥሩ ነገር የምንማር ሌሎችን ደግሞ የምናስተምር ኃይሎች እንደሆነን ከዚሁ ከሩቅ ናፋቅነት ወደ ሀገር በቀል ሐሳብ ኩራት መመለስ እንዳለባቸው ብልጽግና ይመክራቸዋል። በሌላ በኩል የአንድ ፈገግ የሚያሰኝ ውሸት ክስ የውሸት ክስ ቀርቦብናል። ከዚህ ከህብር ፓርቲ በኩል የብሔራዊ ምክክር ኮሚሽንን እኛ ነን ያቋቋም ነው የሚል አንስቷል። ሐሳብም እኛ ነን ያቀረብ ነው የሚል ሐሳብ ነው ያቀረቡት። መቼ ነው ሐሳብ ያቀረቡት? በየትኛው ሰነድ ነው? የት ነው ያቀረቡት የሚለውን ገፍቶበት አላቀረቡም። እንደዚህ አይነት ውሸት እያወራን ኢትዮጵያችንን ማነጽ አንችልም። አዲስ አበባ መቀየር እንደማንችል ሊሰመርበት ይገባል።